አለ ሰላጣው ወይ ጋሽ ሰላጣ ብሎማ ስሙን አያጣጥሉት እንዴ? ስጋ ነው እንጂ ከመሸጥ በፊት ጥቅሙን ተናግሬ ነው የሚሸጠው። እሺ ባለትዳር ካልሆኑ ይሄንን ጎመን ለማስተፋቅር ማድረግ ይችላሉ። ሁሉ ቤት ይሄን ጫፉን ቆርጠው ባወል ቡና ቢጠጡት ምች የሚባል ነገር አይነካውት። ይችኛዋ ሰላጣ ከአማዞን የዳይኖሰር ፍግ ነው ያደገችው። ታዩታል። ይሄ ግራ አዋፋ እንደ ዶሮ በዘብዘፊያ ከርነው ካላረዱት ተንፈራቁት ይመታውታል። እናታች ከበራ በጋዝ ቁርጥ ቤት አወቁት። እዛ ቅቅል እኮ ይሸጣሉ። የበግ ነው እያሉ የጎመን ነው። እኔ መተው ነው ማታ የሚረከቡት። እንደው ጋሽ ከዚህ ከቆስጣውም 10 ብር ከሰላጣውም 10 ብር ታዲያ። አረ ምንድን ነው ያለኝ? ከዛ 10 ከዛ 10 ብር። አረ ትናንትና ነው ከእስር ቤት ይወጡ ትልቅ ሰው ይመስላል ማለት አባቴ እንትን የጫት እንጨት አለ አይደል? ያለ ራሱ ለእንጀራ መጋገሪያ ወደ 150 ብር ነው የሚሸጠው። እና እየቀር ተነሱ ሂዱ፣ ከዚህ አታሳስቱ ጋሼ በጥፌ ብዬ ፈሰው እንዳላስመልጠው ሂዱ። ዛሬ ደግሞ ታክሲ አይመጣም። በእናትህ ስማች ኮንትራንት አብልቼ አጠጥቼ ዘንጥ አድርጌ ነው ላኩት። ማን ታበላት ውሃ ለብለብ ነው ቀማላ መከካም አላውቅም። ፓንተና ቀይር መጀመሪያ በሴት ሙትገላ ከምትታለል እስኪ መጀመሪያ በሬድ ሂድ። የታክሲ ወረፋ እየጠበቅክ እኮ ነው። ኧረ በእናትሽ ፓፓ ይሄ ለራሱ ማለት ትውብል የሚገፈው ነው ቀማላ። ኧረ በእናትህ አንተ ዝም ብለህ ሁሌ ወሬ እንዳወራ ብራዘር ራይድ ነሽ? ኧረ ታክሲ ነው ፓፓ። በጠፋ ስራ ታክሲ ምናምን ትላለህ። እኔ ሲጀምር አባቴ ክፍለ ሀገር ዳቦ ይዘራል እንዴ? አይደለም ራይድ በርቅና ፓፓ እኔ ታክሲ አባ ምን አስቶሻል? በቃ አትዝበት። ታች ሰፈር ያበደ ቃል ያየሁት አሁን ግብተህ ቀጥታ ነው ነው እንደሷ አትልበስ በእናትህ። ባለፈው ፍሪጅ ታች ሰፈር አንተ ነው ያሳስከኝ። በአንድ አይነት አድርገህ በስነት አልበስ እንደ ባለፈው አድርግና ገላለሁ ዳን ይዛውን ቀጥታ ነገ ስራ አላማረኝ። ታይልና አንተ እንዳታስይዘኝ ዛሬ ሲያስጠላ። አባቴ ለአብያጆ ቤቷ ተከፈተች ነው የምልሽ። ነይ አባቴ እንዝርት የሆነ ቂጥ በስቶት የለም ነበሩ። ካሁን በኋላ ያሳያሉ። ያከረፈት የለም ዛሬ በአንድ አይኔ ምን አባል ታረገባ እዚህ ግቢ ውስጥ? አረ እኔ ብቻ አይደሉም የገባሁት፣ ሁለት ነን። ጠራውሽ ጓደኛን ቶሎ በል አፍጥነው። የት ነው ያለው እሱ? ጀርባዬን ዜብራ አደረከው ገረፈ። ቆይሽ ልደውልለት። እሺ ደውልለት ቶሎ በል። ሄሎ። አረ ፋፋ ኩሽና ዳይመንድ እየፈለቀ ነው። እኔ ያልሻልኩትም ቶሎ በይ የፈጠነ እስቴል አንቺ የታለቀው በእናትሽ ነይ ቶሎ ልይዘው። የታለቀው ይወዱ እኔው ይሄ ነው እንዴ? አይገርምም? እንዴ አንተ ያበደ ቃደን ቃብዱ ግን እሱ ያብዳል። አሳስከኝ ታይኔን አስበላኝ። አረ ምን ነው በዶላሩ በቀጣሽ ታችሁ ያያችሁ አትለፉላ 5-10 ጣል አድርጎልኝ። እኔ ምን ይሄ ስንት ነው? 14 አያያል ምንም አልሆንኩም እኮ እኔ እኮ አይጽፍም እኮ በእግሬ ሞክላሉ እንጂ እስኪ ብራቮ በል። ምን ችግር ገጥሞ ነው ወንድሜ? ምን ልርዳ? ይሁንስ ችግር እንትን ዶክተር ይሄንዳ አፍሪካ አልቆማል። የብዙሃንስ ችግሮች ነው ይሄ። ይወከን አልቆማል። እንደው ምን ይሻላል? ሚስት ጋር ምናምን ስትቆይ ቶሎ ይጨርስ ነው። ቶሎ ይጨርስ ባህሪ ያለው ትዳሬ ሊፈርስ ነው። ቶሎ ፈሳሽ የማውጣት ባህሪ ያለው የማያፈሰው ነገር የለም። አዎ እስኪ ተነስና ውሃና ፈሳሽ በለው። እስኪ ተነስና እንዲያልቀው። እሺ እዲ ይሄ ነው እንዲያልቆማ ነው። ይሄማ ፍሬው ክብሪት እኮ ነው አልቆማ ያለው እንዴ። ይሄንን ማበደል አላቆመው ወንድሜ። በጣም ሙሉ ለሙሉ ይሄ አፍረተ ገላ ሳይሆን እግር ነው የሚባለው ወንድሜ። ምን ለየት አልደበቀው ነገር ተፈጥሮ ምን ላይ ወንድሜ። ይሄን አሁን ናስኪ ምንድነው? ይሄ እንትን ነው ምንድነው? ጉኝ እንትን ነው። ሙሉ ለሙሉ በአጠገቡ ያሉ ደኖች መወገድ አለባቸው። ፍሪ መሆን አለበት። ለዛ ነው ደብሮ እና በጣም ትልቅ ነው ወንድሜ። እና አነስ የሚያደርግ ነገር ጎመን፣ ጥቅል ጎመን ምናምን ብላበት። ይሄ ከሚስት ጋር አይደለም ከዘመድ ጋር ያቆራርጣል ወንድሜ። እና አሁን ምን ታደርጋለህ መሰለህ? ቤቲን አዝዤልሃለሁ ከቁርስ በፊትና ከቁርስ በኋላ እሱ ፋርማሲ ያሳያል ወንድሜ። እና እንትን ነው በር ምናምን ሌላ ተላላፊ ነገሮች አትሸጓጉርበት። ሚስት ጋር ብቻ ፎከስ አድርግ እና ሂድ ወንድሜ፣ ሂድልኝ በእናትህ። እሺ ዶክተር በጣም አመሰግናለሁ። አውራሪ የመሰለት ወይ አሁን ፈረስ ትራንስፖርት ደውለሽ ነበር። የቱ ጋር ነው? መጣሁ አወኳት ጫፍ ጋር መጣሁ። እሺ አንቺ ነሽ አባዚህ ጋር የጠራሽ?
አሁን የነበርኩ ግን ፈረስ ነበር የጠራሁት ብራዘር። ፈረስ ነው የጠራሁት? እና ታዲያ ምንድን ነው ይሄ በቅሎ ነው እንዴ? ታዲያ እኔ እኮ ራይድ ነው የጠራሁት አይደል? ፈረስ ታዲያ ቤት ሊመጣ ነው እንዴ? ና ፌርክን ስራ እኮ ነው። ኧረ አይነፋም። ምን እሺ ነው ፈረስ ታመጣለህ እንዴ? ጋሪ እኮ ነው ያመጣው። አይደብርሽም እንዴ ብራዘር? ምንድነው በቴሌኮም ደውለህ ታዲያ ፕሌን ይምጣ እንዴ? የግል ፕሌን ላንጣ? አይ ፊች ብራዘር ፊች ጀመለ ማነው የምትመስሉ ሲያስጠላ ጋሪ ይዘህ መተህ ፈረስ ራይድ ትላለህ እንዴ? አንተ ብራዘር ምን እሺ ነው? ስራ አይደል ያስኩት ከዛ። ኧረ ፊች ምን ነው በእናትህ አየር ገጥሽ ቀላል አዴዶ ጋሼ ምንድን ነው የምጎሽማት? ለእኔ አይደል ያመጣው? ትንሽ ላውድ ስፒከር ልትልኩ ነው። ሰላም ነው። የሚገርም ሰው ነው ያመጣለት። የበግ ድምፅና የአውሬ ድምፅ በመቀላቀል አርሶ ትሰራለች። በጣም ባለሙያ እንዴ! ሰውዬ ሞዴል ነው ሰራተኛ ያመጣልኝ። አቺ ምንድን ነው የምትሰሪው? ሽንኩርቱን እኮ ባራቶሪ እየከተፍኩት እኮ ነው። ማጥለያው ምንድን ነው ፊትሽ ላይ ያደረግሽው? ይሄ አይኔ እንዳይቆጠቁጠኝ ጋሼ፣ አይኔ እንዳይቆጠቁጠኝ። እሺ ሳፋውስ ምንድን ነው የጣልሽው? ኧረ አይደለም ጋሼ፣ ስጋ ወጥ ልሰራላችሁ ብዬ ዋይፋይ ሄደ ከየቱ በውርጅ በሳፋ ግለጣሽ ነው የምትሰሪው? አይደለም ባስታጥልልኝ እኮ ልሰራ። ልጅ ወጥ እኮ እዛ ሻወር ቤት እየተፈራረቀብኝ ነበር። ቤት በኩል ስራ ነው ልስራ። ሰራተኛ ነው እኔ ቆም ነው የገባሁት። እኔ እኮ ምን እንደምሰራ እኮ ነው ያላቀም ጋሼ። ምንድን ነው የሚሉት እንዴ? አያስጨንቁኝ እንጂ። ምንድን ነው የምትሰሪው? ስጋ ፍርፍር አይደለ እንዴ? ስሪ ብዬሽ እኮ ስጋ ፍርፍር ለመስራት መጀመሪያ ውሃ መቀቀል አለብኝ እኮ። ምንድን ነው የሚሉት? ካልሆነ ይልኖታለሁ በቃ። እኔ እንደውም እንዴ እኔ ሰባት ዓመት የተመሰከረ እንዳይማቱ ጋሼ። ኧረ እድሜ ለቦሌ ሰው የክፍለ ሀገር ሀብታም ሆንኩኝ እኮ። እዚህ እኮ ቪትስ ከነን ብለው ነው ጣል እያደረጉ የሚሄዱት። ለነፍስ ትሆነላለህ እያሉ 4 ባጃጅ ክፍለ ሀገር ልክ ያለው 100 ሺህ ብር በቀን ገቢ ያለኝ እዚህ ከፈለው ለራሱ ያበደ ሆናል ነው የምልሽ። አይፎን ፕሮ ማክስ ለራሱ ገዝቻለሁ። ወዳጆቼ ያያችኋት እኔን ወንድሜ እኔን የጌታ ሰው እኔ አጠግባለሁ። ምሳ ድፍን ፓስቲ ነው የምጋብዝህ። መልስ ራሱ አልጠይቅም። ኧረ በዝጌር በእውነት ወገን ደራሽ ወገን ነው። ዶንት ወሪ ብራዘር። አታጓጓኛ ከሰጥስተኝ መልስ 5 ብር ስጠኝ። ምንድነው ወንድሜ? ምንድናት እቺ? 10 ብር ንጹህ ሄዳ 10 ብር ይሰራል። ንጹህ ሄዳ 10 ብር 10 ብር አንቀበልም ወንድሜ። እንትን ቴሌ ብር ምናምን ካለሽ ንግድ ባንክ ምናምን ያስገቢልኝ። ለምንድን ነው የማትቀበሉት? ኤቲኤምም አለ ከፈለግሽ። 10 ብር እኮ አይሰራም። ቀረ እኮ 10 ነችና ጥጋብ። አንቺ ይሄ ብር እንዴት ነው እንደመጣ ታውቃለህ? በፈጣሪ ልታስኮነነኝ ነው። በአባቴ ይቺን ያዣትና ዝም ብለሽ እዚህ ሶፍት ማስቲካ ምናምን ትጀማያለሽ። አሁን እኔ ቁጭ በይና ስናፕ አድርጊና እንለምን ወንድሜ እንዴ ስለ ቤት ጎማ ይዘናችኋል ወዳጆቼ። ስለ ቤት ጎማ ስለ ቤት ጎማ። ኧረ ስለ ሚሊዮን ስለ ዶላር ስለ ሚሊዮን እያያችሁ አትለፉብን። እያት እንዴት እንደምታምር እሙዬ እንደ ሙላ ወቅት ፎይ እንቀጠቀጣል። ሳበነሽ ነው እንዴ ይዞልሻል ነው ምርሽ ተገርባ ያበረ ሻይ ቡና እንበላ ስልክ እንቀያየር። አንተ ምንድነው ሁሌ የምትነጂሽ? እቺ ማታት ምን እንዴት እንደምታምር ቤት ነች። ምን ሆነ ነው? እና ለምን ዘመድ አትሆንም? ምን ችግር አለው? አንተ ታደርሳለች እኮ ምንድነው ሊደደባት ማጠሪናት ዋናው መዘጎር ነው። ምንድነው አንተ ሁሌ የምታሽቀብጠው? ወንድ አይደለ እንዴ? ይመች በቃ ሻውና ቶሎ እንሂድ። ማዘር ምሳ ጠርታናለች። ና ቶሎ እንሂድ። እናንተ ቤት? እኛ ቤት። ኧረ ማዘር እኔ እኮ አውቃችኋለሁ እኮ ልብስ ቀይሬ የመጣሁሽ። አይሽ አሙዬ ተመለስ። የሰው ልጅ ረጋ ብሎ ቀስ ብሎ ይገባል። የተባረክ እንዴት ነህ? ሰላም ነህ? ሁሉ ሰላም? ቤተሰብ ምናምን እንዴት ነው? አልሐምዱሊላህ ረቢል ዓለሚን አራህማን ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን አሚን አለ እንጂ እዚህ እኔ ሬሳ። እንዴት ነህ? ሰላም ነህ? መብላት ብቻ መብላት አንገደፍ ሀገራት መብላት ብቻ። እኔ አብሲት ጥይቃጥቢ ቤት ጠራርጌ እየመጣሁኝ እኮ አሁን አይደለ? እየሰማህ ነው አንተ ሬሳ እያየህ ነው አይደለ? ይኸው እኔ የተቸገርኩ እስኪ ውሰዱትና ወይ በ2 ኪሎ ፌጦ ወይ በውሻ ቀይሩኝ እስቲ። እኔ አልቻልኩም፣ በዚህ ላይ ተቃጠልኩኝ። የመካ ፕሌን አመልጦት በእግሩ ሄደ የተባልኩ ልጅ አንተ አይደለ? አንተ ሬሳ አንተ እርኩስ። እሺ እኔ እንዴት ምን ላድርገው እስቲ? በምን ይስተካከል ይሆን እስቲ? እኔ ግራ ገባኝ። ይኸው ፊት ስልክ ይጎረጉራል የተረገመ። ቤት ይደውላበት እኮ ነው ቤቲ። አሁን ይኸው በእኔ እያሳበበ ሴቶቹን እንትን እያለ ስልክ ቁጥር እየተቀበለ እንትን እያለ ነው። እኔማ ዛሬ ልጅ ና ልጄ ና ግደለኝ፣ ኧረ ግደለኝ፣ አንቀጫማም ግደለኝ። ምን ፈልግ? ሳሚ የለም። ሳሚ ምን ያደርግልሃል? ይኸው አባት አሁን መጥቶ ምን እንዳለ ልንገር። የት እናንተ ቤት? አዎ መጥቶ አሁን ወጣ። አሁን ምንድነው ታዲያ? ሙሉ ሀብቴን ለልጄ ነው የማወርሰው፣ ለሴት ልጄ አወርሳለሁ አለልህ። በቃ ቁመ ቀረ አንተ ቁመ ቀረ። እንደዚህ አለ? አዎ አለ። ምን ልታረግ ደግሞ? እዳሜ ገበያ ለሄዳ ሰብኩና ጥላይ ጠፋብኝ ሰኞ ሄዳለሁ
እቃው ማንንም እንዳይጠው አንዲት የቆሸሸ ጭቃ ማንንም እንዳይነካ ራሴ ነኝ የማጠው። ቤቴን እጠርጋለሁ፣ እቃዬን አጥባለሁ፣ አባዬን ብሎን አጥባለሁ፣ ቃናዬን ያለውኝ ወጤን እሰራለሁ። እንዴት ዋልሽ አረጋሽ? ሰላም ነው። ልጅሽ አረብ ሀገር ከሄደች በኋላ መሬት አይንካኝ ብለሻል ነበር እንዴ? ምን ልትሰሪ መጣሽ? ማህበራዊ ኑሮ ምናምን ትተሻል ነበር እንዴ? የሆነ ነገር ላስቸግርሽ ነበር የመጣሁትና። አዎ ያቺ ነቀዝ ልጅሽ ደህና ናት? ምን ትሆናለች? እሺ ምን ሆነሽ ነበረ? እንደው ታች ሰፈር የሆነች ልጅዋ የሞተችባታለች አይደል? አዎ ታች ያቺ ምስኪን ነው እሷ። አዎ ምን አንቺን አርጓት በነበረ እሷን አስተዛዝናለሁ ብዬ ክክ ገዛው ከሱቅ። ክክ ገዛሽ ከሱቅ? እሺ አፈር ብቻ አፈር ብቻ ምስልሽ እንዳለ አፈር ሆነብሽ። ምን ፈልገሽ ነው ታዲያ? እስኪ ላስቸግርሽ ነበር እንደው ትንሽ ብቻ። ያቺ አረብ ሀገር ያለች ያቺ ቡዳ ልጅሽ አትልክልሽም እንዴ? መሬታዊን ካህን እያልሽ ባንክ ጋር ስትሰለፊያ ነበር። አሁን እኛ ቤት መጣ በደር በመደር ማህበራዊ ኑሮ ነው የመሰለ ነገር። አረጋሽ ታይ እላፊ ቃል ቀሚስ ነው የነበርሽ። ሹገር ማሚ ሆንሽ እንዴ? አረጋሽ እላፊ ቃል አትነጋገር። እኔማ የኔ ልጅ ምን አለ መሰለሽ ከዱባይ ደውሎ ከብሩር ክርስቴት የፈለግሽው በቅናሽ ዋጋ ገዛልሻለሁ። የሪስቴቱን ኢንዱስትሪ በአንደኝነት እየመራ ያለው እያንቀሳቀሰ ያለው ከብሩር ክርስቴት የፈለግሽውን ገዝቼ አኖርሻለሁ። እናቴ ሞልቅቅ አርቄ ያለኝ ብራይል አንቺ ያርግልሻ። አዎ ያረባ ግመል ይገጥልሽና ያንቺ እና የለ እስኪ አታፈንጂ በሬ ላይ ለማትቆይ ብዙ አባይ በዚህ ታልፊ አቋምሽ ስለማሪ ነውና አለ የተባልኩ ካሜራማን ነኝ እና በዚህ ካሜራ ይገርምሻል ትዳር መስርቼበታል። አንቺ ዝም ብለሽ ኢንስታግራምሽን ትከፍቻለሽ። በቃ ይቸከስ ተሰልፈው ነው የሚመጡት። አንድ ፎቶ ብቻ ላስቸግርሽ ወንድሜ። አሁን ከ5 ሰዓት በፊት ቀደም ብሎ የሚወጣ የዱባይ ፕሌን አለ። እዛ ጋር ቁጭ ብለሽ የደብረ ሲና ቆሎ በአርባ ምንጭ ሎሚ እያሸተት ኤዲቲንግ ሰራሻለሁ ወንድሜ። እኔ ዝም ብለሽ ግቢ ውስጥ ዝም ብለሽ ይቺን ያጅባት ይቺን እያሸተትባት የሚገርም ፎቶ ነው ማነሳሽ ነው የምልሽ። ምንድነው ይሄ ነገር? እንዴት እንደማቀናብረው አንቺ ስላልገባሽ ነው። ዝም ብለሽ እንትን በይሽ። በቃ ሳቅበይ ፈገግ በይ እንደዚህ እኔ እዩ አባቴ እንዴት እንደሚያምር በእናትሽ ጀና አቃጣሪ ነው የምልሽ። እኔ ችሎታ የብዙ ዓመት ልምድ አያት አባቴ የቱ እዛ ውስጥ ወደ ውስጥ ገብተሽብኝ እኮ አንቺ ለማውጣት ስሞክር ኤዲቲንጉን ሳሳምረው ይመጣዋል። ፎቶ ላንሳ ብለህ ዛፍ ታስገባለህ ወንድሜ። ገባህ እኮ ካሜራውን ትተው። ኧረ አይደለም ኤዲቲንግ ሳደርገው እኮ ይመጣል ወንድሜ። ምንድነው የሰራኸው? እኔ ሲጀምር ወንድሜ አውቄ ነው ፓርኪንግ ነኝ እኔ። ይሄንን ባልቴ ቤቱ ያዝ ብሎኝ መክሊቴን ምናምን እንደው ፈጣሪ አይሰጠምና እሱ እኮ ነው ቀበየ ነው አይደለም እኮ ለማመጃ ነኝ። ወይኔ ሻም እኔኑ ላይ ተቀንቆና ሙላ አትክፈሉ። በሬው እንዳማራችሁ ይቀራል። እጭ አንተ ልጅ ቡዳ ደሞ ብለ ይሄን ኳስ ይዘው ወጣ። አላስተኛ አልከን እኮ አንተ እዚህ ሰፈር አንዴ ቆርቆሮ ተደበድባለህ፣ አንዴ እዚህ ደካማ አሮጊት አሉ። እኔስ እሺ ልሁን ደካማ አሮጊት አሉ እነሱን ትመታለህ አንተ። አትየኝ እኔን እዚህ የልጅ ቡዳ እርኩስ። ይኸው ነገርኩ ደካማ አሮጊት የመታህ እንደሆነ አንድ ሰው እኔም ልህቅ መስሎሃል አንተ የልጅ ቡዳ ነግሬሃለሁ። ወይኔ ሻም እኔኑ ላይ እዚህ ደካማ አሮጊት አሉኝ አንተ የልጅ ቡዳ እንዲህ ኧረ ሻምበል ያው ይተፋታል ግማታም። በይ እንግዲህ እንዳልኩሽ ልጅሽንም ተቆጪው። በሉ ረፈደብኝ እኔ ልሂድ። ወይዘሮ አስቴር ጎረሰቦት የኢትዮጵያውን ስር የቁራሌው ብሎግ ይላል አባቴ። በጧቱ ተነስተን በራችንን እንዘጋና ቁርሳችንን ለመብላት አመናው ብለን ወደ ብርጣሉ ሻይ ቤት እዚህ ቤት ሻያቸው ይቆያል ብለን ካዘዝን በኋላ ዳቦ በሻያችን መጣ። አንዴ ከማጥቀሴ ሻው አለቀች። አረ የዘንድሮ ዳቦ ግን ምን ጉር ነው አልኩኝና ተነስ አመናው ላይ ብዬ ስወጣ እዛ ጋር ልው እየመጣ ነው። ገዢዎችና ቦት ደንብ ያርግብህ ብዬ ሄድኩ። ሰፈራችን 3 ዳገት 1 ቁልቁለት የምትሄድ ላዳ ነበረች። እሷን ወስጄ ያንገት አብሉለታለሁ አለለት ብዬ ዞር ብዬ እያየኋት ይቺንማ ቆጥጥልኝ ለጆተን ያረጋታለሁ ብዬ ልቆጥራት ስል ከየት መጣ ሳልን አሯሯጠኝ ነው የምላጭ። ቀጥቅጣ ልብስ ንጠብባት እሺ ብዬ ሚስማሬን እየፈለኩ እንዳለ ይሄ ሰፈር ሌሎቹ ሰፈር ማብራት ሲያስተላልፍ ነው። እኛ ሰፈር ግን እርግብ የልጅ ልጇን ወልዳበት ቁጭ ብሏል አልኩኝና ነፍቴ ልስጠው ብዬ ገናስ ባልተቤቶቹ መጣው በድንጋይ ዘልጥሽ ነፍስ አውጭኝ እንጀሮጥኩኝ። ከዛ ሰርቶ መለወጥ የማይችልባት ሀገር እያልኩኝ ሆነሽ ቆንጂዬ ልጅ መዝብዝፍ ይዛ መጣች። ከዛ ቆንጂት እንመቻቻ ችግር የለውም የፈለግሽን ወስድልሻለሁ ግጣታም እና በጥፊ ነው እንደምን ሲጨርዛ እንዲሁ እያለ የወደፊቴን ሳስብ ሳለ 3 ጫማ መንገድ ላይ ደቅ ብሏል። ሁለቱን ቆጥሬ አንዱ ወደ ላይ ዋለው የት ብሄድበት ነው እንደዚህ ሆኖ ብዬ ጫካ ውስጥ ገብቼ ደግሞ ፈለግ ድንጋይ ቢፈነቅል ፋራው ደቅ ብሎ ላይ አረ እንደው ቂጥ ላይ በጉንጅ ውጣበ ብዬ ይተራገምኩኝ። በቃ የዛሬ ውሎ እንደዚህ ሆኖ ይቅር ስል አንድ የምታምር ሽዋ ላይ እሷን እየፈታው
ዘበኛው መጣና በደህና ጥፊና ካልቹ አጫወተኝ። የዛሬ ብሎግ ይሄን ይመስላል። ይመቻችሁ። ጤና ይስጥልኝ። እባክዎ ምን ልታዘዝ? እስኪ የሚበላ ምን አለ? ጥላት ለብለብ፣ ጥላት ዱለት፣ ጥላት ተከሽኑ፣ ጥላት ሳይከሽን፣ ጥላት ድባቅ፣ ጥላት በእንጀራ፣ ጥላት ፍርፍር አለ። ጥላት ቋንጣ ፍርፍር። ለየት ያለ ነገር አላችሁ? ለየት ያለ ነገር ከፈለጉ አይኤስ ኮምቦ አለ። አልሸባብ ተከሽኑ አለ። እነዚህ አሉ የውጭ ምግቦች። ኦኬ እሺ። የሚጠጣ አውቶማቲክ ዝናር፣ ዲሽቃ፣ ቀላ በወተት፣ ቦምብ በቀዝቃዛ። እነዚህ ብቻ ናቸው አሉ? አሉ። ሌላ አሪፍ ነገር እስኪ ቀዝቃዛ እንትን ድሮን ይውረድ። ድሮን ከፈለጉ ድሮን እናወርዳለን። ልክ እንደ ብላክ ሌብል እንደሚወርደው ድሮን እናወርድላቸዋለን። ምን ይሻላል? ኦኬ እስኪ ጥላት ተከሽኖ በዲሽቃ የሚጠጣ እስኪ በስትሮ አምጣልኝ። የሚበላሳ ምን ይሁን? የሚበላ እስኪ አንተ የምትመክረኝ ምንድነው? እኔ የምመርጥላችሁ አይኤስ ኮምቦ አሪፍ ነው። ደረቅ ያለ ነውና ከባህር ጠረፍ ነው የምናስመጣቸው። አሪፍ ናቸው እነሱ። በቃ እሱን አምጣልኝ። እሺ አንድ እንትን ከፈለ ግማሽ ጥላት ቂጥ ተከሽኗል። በቃ እሱ ከሆነ እሺ ይሁን። እሺ ወዳጅ። እሺ አመሰግናለሁ።